ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዲስክ ዩቲዩብ ተከታታይ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ብዙ ጊዜ ጥያቄ ይመጣልና አንዳንድ ጥያቄዎችን ዝም እላለሁ፣ አንዳንድ ጥያቄዎች ደግሞ ያው ተደጋጋሚ ሲመጣ እመልሳለሁና ዛሬ የአንድ እህቴ ጥያቄ ጠይቃኝ ነበር። ባረከላሁ ፊኩም ውድ እህቶች፣ ጥያቄን ከመመለሴና ከመናገሬ በፊት አንድ ነገር ልበላችሁ ማለት ነው። ሀቂቃ ስደት ያለን እህቶች በጣም ጠንካሮች፣ ጀግኖች፣ ጎበዞች፣ በተለይ ላመኑበት ነገር አንደኛ፣ ሁለተኛ ደግሞ የሆነ ነገር ይቅርታ ህልም አላቸውና ያንን ህልማቸውን ለማሳካት የማይፈነቅሉት ድንጋይ የለምና የፈለጋችሁን ቦታ ሂዱ ብትሏቸው ይሄዳሉ። ማሻአላህ በዚህ ጥንካሬያችሁን ሳላደንቅ አላልፍም። ማንኛውም የስደት አረብ ሀገር የኖረች እህት ስደተኛ ማለት ነውና እና የማትወጣበት የማትወርድበት የለምና አንድ በዚህ ሁለተኛ ደግሞ በኸይር ስራ ላይ በተለይ ሰው ሲጨነቅ ሲያለቅስ ታሞ በመሳጅዶች በብዙ ነገሮች ላይ ትሳተፋላችሁ። ይሄ የሚበረታታ ደስ የሚል ነውና ሳላደንቃችሁ ሳላበረታችሁ አላልፍም ኢንሻአላህ። በመቀጠል እንግዲህ ዛሬ ምንድነው 250 ካሬ መስጂድ ላይ ምንጣፍ ስንት ይፈጃል የሚል ጥያቄ ነበር የተጠየቅኩትኝ እና አይቼዋለሁ። በነገራችን ላይ መጀመሪያ ያው ስሟ ራሱ ፋጡማ ነው የሚል አላህ ይጠብቅሽ፣ አላህ ያግዝሽ፣ ባሰብሽበት አላህ ይሙላልሽ እና 250 ካሬ ወይም ደግሞ የአንድ መስጊድ 250 ካሬ መስጂድ ምንጣፍ ስንት ይፈጃል የሚል ነውና በነገራችን ላይ 250 ካሬ ቦታ ማለት በጣም ትልቅ ነው። በጣም ከመላችሁ በላይ ለምሳሌ ማለት አሁን ብዙ ጊዜ ቦታ ስንገዛ ቤት ሲገዛ ስንት ካሬ ነው ሲባል 250 150 ካሬ 200 እንዲሁም ደግሞ 300 400 እስከ 500 ከዛም በላይ ካሬዎች ይያዛሉና የዛ ሁሉ ምንጣፍ አንድ ሰው አንድ አረብ ሀገር የምትኖር እህት አንድ ስደተኛ እንግዲህ ይሄንን ነገር ምንጣፍ መነየት ፈልጋለሁ ብላ ስንት ይፈጃል ነበር ያለችኝና በዚህ አጋጣሚ አንድ ነገር ልበላችሁ። ብዙ ጊዜ በኸይር ስራ ላይ ስትሳተፉ አቅማችሁ በሚፈቅደው መልኩ ይሁን። ምሬን እምላችሁ እኔ ሳውዲ አረቢያ ሁኜ ራሱ የገጠመኝ ነበርና ከዛ አንዱ ምንድነው ብዙ ጊዜ በኸይር ስራ ላይ ያው ሁላችንም እንሳተፋለን እና በዛ ላይ ምን ነበረ አንዳንዴ መስጠት እየፈለጋችሁ እጃችሁ ያጥራል። መስጠት እየፈለጋችሁ ብዙ ችግሮች ይዟችኋልና በዛን ሰዓት እኔም አንዳንድ ስራዎች ላይ እሳተፍ ነበርና የሆነ ቦታ ላይ አስገቡኝና ሰዎችን ሳሳትፍ ሰዎች ሲሳተፉ ብዙ ጊዜ እኔን ይጠብቁ ነበር። ሳንቲም ወይም ገንዘብ ታወጣለች በሚል ማለት ነው። ለምን የዛ ጊዜ በደንብ አስታውሳለሁ። ራያ ቆቦ አራዱ መስጂድ እና ራያ ቆቦ አራዱም ወይም ደግሞ ራያ ቆቦ አራዱ መስጂድ አልኻሊድ የሚባል መስጂድ በተለይ ሰለምቴዎች የሚያስገነቡት ነበር እና እዛ ላይ በጣም ነበር የምሳተፈው እና እኔ እዛ ቦታ ላይ ልጆችን በቃ እኔም እዛ ቦታ ላይ እኔም ነበርኩበት በብዙ ነገሮች እና ኢንሻአላህ ሀታ ወደ ሀገር ቤት ስመጣ የነየኋትን ነየን አስተላልፌ ነበር የመጣው። አልሐምዱሊላህ ረብል ዓለሚን ከሰውዳም ነፃ ሁኜ ነው የመጣው። ከሰውም የተበደርኩትን ከፍዬ እንደገና ያበደሩኝንም ተቀብዬ በጥቂቱም ቢሆን ማለት ነውና እዛ ቦታ ላይ ስለምሳተፍ ያው ሌላ ቦታ ላይ እንደዚህ ጥሪ ቦታ ሲጠሩኝ አንዳንድ ነገሮች እንትንና ዞር ላለውና ብዙ ጊዜ እንዲህ ስታረጊና ይሻላል ለምን አትነይችም ለምን እንደዚህ ብለው ሲሉኝ ነበር እና በዛን ሰዓት እኔ ወላሂ ምሬን ነው የምላችሁ አቅሜ አልነበረም። አቅሜ ስላልፈቀደ ላስረዳቸው ብፈልግ ይሄ የኛ እንትን አይደለም አይመለከተንም ነው ያሉና
በዛ ምክንያት ሰዎች ራሱ ትንሽ ተቀይመው ነበር እና ምን እላችሁ ፈልጌ ነው አንዳንዴ ሀያ ይዟችሁ እሳ ይዟችሁ የምታረጉት ነገር ዋጋ ያስከፍላችኋል። ምናልባት በዛ ኸይረ ስራ ላይ ተሳትፋችሁ አንደኛ ገንዘቡ ላይ ኖራችሁ ይችላል። ሁለተኛ ነይታችሁ ልክ ለመክፈል ስትፈልጉ ያ ገንዘቡ ላይገኝ ይችላል። እንደዛ አይነት ነገር አለና የምታረጉትን ነገር በአቅማችሁ ልክ በምትችሉበት ልክ አቅማችሁ በሚፈቅደው ልክ እንጂ በማይፈቅደው ልክ የምሬን ነው የምላችሁ ትወድቃላችሁ። በእርግጥ አላህን ሱብሓነሁ ወተዓላ በጥሩ ሰዓት የተገናኘ የተዋወቀ በችግሩ ይደርስለታል። ይሄ ማዕሩፍ ነውና ከዛ ገጠመኝ አንድ ነገር ልንገራችሁ። ማነው አንድ እህት ነበረች። አንደኛ አረብ ሀገር ስትኖር ያለቻት ብር እጇ ላይ 1000 ሪያል ነበረች። ያችን 1000 ሪያል የሆነ ኸይረ ስላለይ በጣም ልቧ ተነካና ያንን ብር ሰጠች። ያላትን ገንዘብ ማለት ነው። ልክ ያንን ባደረገች በበነጋታው እሷ በሽተኛ ነው ሆነች። የምሬን እምላችሁ ለምን መሰላችሁ? የውስጧን አላህ ነው የሚያውቀው። ግን ዛሬ ላይ እሷ ስትረዳ የነበረ በበነጋታው እሷም ደግሞ ልትረዳ ሚዲያ ላይ ቀረበኝ። ምንላችሁ ፈልጌ ነው እንደዚህ አንዳንዴ የማትችሉትን በቃ አትንጠልጠሉ። ምሬን እምለው እና ኢንሻአላህ እህቴ 250 ካሬ ማለት በጣም ትልቅ ነው። ለብቻሽ ለአንቺ ብቻ ከሆነ ይሄን ነገር እያረግሽ ያለው አንድ ካሬ ትክክለኛ የመስጂድ ምንጣፍ በጣም ወፍራም ነው። በጣም ያንን እሰጣለሁ ካልሽ እኔ እንኳን በመጠይቃቸው ቦታዎች አንድ ካሬ ወይም 1 ሜትር ከ8000 እስከ 10000 ነው። በዚህ 250 ካሬ በ10000 አስቢው፣ ሂሳብ ስሪ። ወደ 300,000 ምናምን ከዛም በላይ ነው። እኔ በጥቂቱ ነው ያሰብኩልሽ። ገብቶሻል? ይሄን ያክል አቅሜ ይፈቅዳል ካልሽ አህለን ወሳህለን መብትሽ ነው። ባረከላሁ ፊኪ። ለምን እንደዚህ እንዳልኩሽ ታውቂያለሽ? አንዳንዴ ያው ተደጋሚ ስኬት ጥያቄ ጠይቄሽ ነበር አልመለሽም። የመጀመሪያው ጥያቄ አለ፣ ሌላም ደግሞ ጥያቄ አለ መሰል። ብቻ ሁለት በደንብ አይቻለሁ እና ለዛ ነው ቪዲዮ ልሰራ የሞከርኩት። ባረከላሁ ፊኩም ኢንሻአላህ። እና በነገራችን ላይ አንድ ነገር ልንገራችሁ፣ ኸይረ ስራ እኔ አታርጊ ያልኩሽ አይደለም፣ መብትሽ ነው። ገንዘብ ካለሽ አይደለም ምንጣፍ መስጂድ ማሰራት ትችያለሽ። ባረከላሁ ፊኪ አሰሪ ኢንሻአላህ። አላህ ያግዝሽ፣ አላህ ይርዳሽ። ግን እህቶች አንድ ነገር ልንገራችሁ፣ ስደት ስትኖሩ ማለት ማሻአላ ዳኢዎችን ተመልከቷቸው። ብዙ ዳኢዎች አሉ። በተለይ የሴት ዳኢዎችን ሳይሆን ወንድ ዳኢዎች እነ ኑሩ ቱርኪያቸው፣ እነ ያሲን ኑሩ፣ እነ አቡበከር፣ እነ ሳዳት ከማል ብዙ ዳኢዎች አሉ። ሁሉም ሰዎች የራሳቸውን ህይወት እየኖሩ እንጂ የአንድ ህይወት ብቻ እየኖሩ አይደለም። አረብ ሀገር ያለች እህት ግን ወላሂ ምሬን ነው የምላችሁ የራሷን ህይወት ትታ አንድ በኩል የቲሞችን ትረዳለች፣ መስጊድ ታሰራለች፣ በኸይረ ስራ ሁሉ ትሳተፋለች፣ ዲኗን ትማራለች፣ ብዙ ስራ ትሰራለች። እንደዚህ እንዳለኝ ህይወቷ ያልፋል። የቁጭት ህይወት እንዳይሆንባችሁ ልላችሁ ነው። ባረከላሁ ፊኪ። በዚህ አጋጣሚ ለብዙዎቻችሁ ምን እላችሁ ፈልጌ መሰላችሁ፣ አንዳንዴ የሆነ ስራ ስትሰሩ በጣም ታሳቢ አድርጉ። ምሬን እምላችሁ ትዳር ካላችሁ ትዳራችሁን እየመራችሁ በምትችሉት በቃ፣ የቤት ክራይ ካላችሁ የቤት ክራያችሁን እየከፈላችሁ፣ እዚህ ጋር አላህንም አምናለሁ አህየንም አስራለሁ ነው። ወይም ደግሞ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ግመል ልልቀቃትና በአላህ ልመካ ወይስ ልሰራት ሲሉት እሰራትና በአላህ ተወከል ነው ያሉት። በቃ እንደዛ ነው ስራ መስራት ያለባችሁ። እናቴ ዝም ያልኩሽ ለዛ ነበር፣ ያው ጥያቄ ስለደጋገምሽ ኢንሻአላህ ጥያቄሽን እየመለስኩኝ ነው። ባረከላሁ ፊኪ፣ አላህ ያግዝሽ እና በርቺ ነው የምለው። በዚህ አጋጣሚ ኢንሻአላህ በዚህ አጋጣሚ አንድ ነገር ልንገራችሁ። ትናንትና ላይ በዚች ሰሞን ላይ አንድ ቁርአን 40 ፍሬ ቁርአን ለአንድ መስጂድ ስጭ ተብዬ ሰጥቼ ነበር። በነገራችን ላይ እነዚህ ልጆች ትልቅ ስራ ነው የሰሩ። ይሄ ቁርአን የአንድ ሰው ሳይሆን የሁለት ወይም የሶስት ሰው ነው። ደስ ነው ያለኝ እኔ እንደ አቅማቸው ነው። አላህ Subhanahu Wa Ta'ala አይደለም አንድ ሰው 10 ፍሬ 20 ፍሬ ሲሰጥ ማለት ነው። አንድ ፍሬ ወይም ደግሞ አንድ 30 ጁዝ ቁርአን ትልቅ አጅር አለው።
በዛ ልክ ደግሞ እንደውም በሰዓቱ ኡስታዙን ወይም ሙአዚኑን ኢማሙን አስጠርቼ አንዳንድ ጥያቄ ስጠይቅ ነበረ። ምንድነው ያለኝ? ወላሂ መስጂዱ ላይ የሚቸግረው ነገር ምንድነው ብዬ በአካል ሳናገር በኪታቦች የልጆች ቃይዳ ሱብሃንአላህ የሚገርመው የልጆች ቃይዳ ተኑራንያ ይሄ በጣም እንዲሁም ደግሞ እነዚህ 2 ጁዝ 3 ጁዝ የሆኑ ቁርአኖች በጣም ይፈልጋሉ ነው ያሉኝ። በጣም በቃ እነዚህ ለምን እንደሆነ ታውቃላችሁ? ይሄ ደግሞ አንዳንድ ልጆች ገና 1 ጁዝ ላይ ወይም ደግሞ 2 ጁዝ ያልደረሱ እህቶች 30 ጁዝ ቁርአን ሲይዙ ከጊዜ ብዛት ይቀደዳል። ገብቷቸዋል። እንዲሁም ደግሞ ትንንሽ ልጆች ገና የ10 የ15 ልጆች የ10 ዓመት የ15 ዓመት የ12 ዓመት የ11 የ9 የ8 ዓመት ልጆች ያህትማሉ። ጎበዝ ናቸው። ቁርአን በነገራችን ላይ ቀላል መሆኑን የሚያሳየው የ8 ዓመት የ7 ዓመት የ6 ዓመት ልጅ ማክተሙ ነው። አስባችሁታል? በዛን ሰዓት የሆነ ቁርአን ይዞ ብዙ ጊዜ በተደጋጋሚ ታነሳው ይቀደዳል። ለዛ ሲባል ቀለል ያለ ለልጁም ለብዙ ነገር እነዚህ አስፈላጊ ናቸው። እንደዚህ ነው ያሉኝ ኪታቦች ማለት ነው። እና እንደዚህ አይነት ስራ ተባብራችሁ ተጋግዛችሁ ከሰው ጋር ቢሆን አሪፍ ነው። ባረከላሁ ፊኩም። እንደዚህ አይነት ቀለል ያለ ነገር ስራ ስትሰሩ ትንሽ ይመስላችኋል፣ ግን ትልቅ ነው። በተለይ አሁን ቃይዳቱ ኑራንያ በጣም አስፈላጊ እንደሆነ ነው የነገሩን እና ከዚህ በፊትም ተናገር ያለው እዛ ቦታ ላይ መስጂድ ተገኝቼ ነበር። ልጆች በጀማ 5 6 አንድ ላይ ሆነው አንድ ቃይዳ ተሰጧቸው ነው የሚያቀሩ ማለት ነው የሚቀሩት እና ለሁሉም አንዳንድ ሰው ለምሳሌ አንድ መድረሳ ውስጥ ወይም ደግሞ አንድ ትምህርት ቤት ውስጥ አንድ ቂራአት ቦታ ውስጥ 50 ፍሬ ቃይዳ መኖሩ ይሄ ትልቅ ነው። ለምን ተማሪዎችም የዛን ያክል ነው። በተለይ ክረምት ደግሞ እኔ ማቃት አንድ እህቴ ስንት ታስተምሪያለሽ ስላት አንድ ክፍል ላይ በተለይ ክረምት ላይ እስከ 60 ልጆች አስተምራለሁ ብላኛለች። አላህ ይጠብቃትና እንደዚህ አይነት ቦታ ላይ ብትሳተፉ ኸይር ነው። እህቴ ጥያቄሽ ተመልሷል ብዬ አስባለሁ። ፋጥማ ኢንሻአላህ ያው ይቅርታ ስምሽን ጠራው። አላህ ያግዝሽ፣ አላህ ይርዳሽ። አብሽሬ ይሄን ያክል ነው። እስኪ በውስጥ መስመር በ0922861893 ላግዝሽ እችላለሁ። ነይ ተሎ እናውራ ማለት ነው ኢንሻአላህ። ንያሽን እኔ አልከለክልም፣ ግን 1 ካሬ ወይም ደግሞ 1 ሜትር ምንጣፍ ከ8000 እስከ 10000 ድረስ ቆንጆ ምንጣፍ እንትን ይላሉ። እንግዲህ የተሻለ ደግሞ ሊኖር ይችላል። ይሄን ነው የማውቀው። ባረከላሁ ፊኪ